እና የተመቸች ቸከሳለች ምናልባት ትንሽ ታወር ይሆናል ግን ገና ከሷ ጋር የምትመቻችበትና አልጋ ላይ የምትወጣበት ቦታ ላይ አልደረስክም ግን አንድ ነገር እርግጠኛ ነህ ነገሮችን ማበላሸት አትፈልግም በዚህ ቪዲዮ ላይ በፍጹም እልሃለሁ በፍጹም ለሴት ልጅ ልትላት የማይገቡ 4 ነገሮችን አሳያለሁ ምክንያቱም ካልካት ከሷ ጋር ያለ እድል እንደሞተ ወቀው ከነዚህ ውስጥ አንዳቸው እንኳን ካፍ ከወጡ ወደ ከርፉዛዎቹ ዓለም መመለሻ የሌለው ትኬት እንደቆረጥ ከወቀው የሚኖርህም ብቸኛ አማራጭ ሴቶች መልካም የሚሆንላቸውን ወንድ እንደማይወዱ ከሌሎች መሰል ከርፉዛዎች ጋር ማለቃቀስ ነው እሺ አንደኛ አትዋሻት ያው የሚታወቅ ነገር ይመስላል ግን ከእንደኔ አይነቱ አጫዋች አፍ ውስጥ እንደዚህ አይነት ምክር ሲወጣ ትንሽ ግር ሊል ይችላል ግን አብዛኞቹ ወንዶች እያንዳንዱ ጺማም ለሁሉም ጠቆቹ የሚዋሽ ይመስላቸዋል ቢሆንም ትልቅ ስህተት ነው ምክንያቱም ይወለ ሴት ልጅ ስትዋሻት ላንተ ያላትን ክብር ታጣለች ሴት ልጅ ካላከበረች ደግሞ ዴት አታደርግም ረዘም ላለ ጊዜ ካንተ ጋር አትቆይም አንተን ለመተው ምክንያት ትፈልጋለች መቼም ቢሆን አንድን ሴት በመትንቀው ወንድ ዙሪያ ስታንጃብብ አታያትም አይደል እንግዲህ ኮሜዲ ማልከው ትራጀዲ እውነታው ይሄ ነው አዘውትረ የምትዋሽ ከሆነ ራስን መጠየቅ ያለብህ ለአጋር ለምን መዋሸት ትፈልጋለህ የሚለውን ነው አብራሃት ላለች ወይም ለምትፈልጋት ልጅ ግልጽ መሆን ካልቻልክ ሲጀመር ትክክለኛና ለአንተ የምትሆን ሴት ናት ብለህ ታስባለህ ቆይ የምታፍርበትን ነገር ነው ያደረክ ያለው እኔ ከተለያዩ ሴቶች ጋር ዴት አድርጌያለሁ ከዛ በፊት ከተለያዩ ሴቶች ጋር ግንኙነት እንደነበረኝና እንደተኛውም ነግራቸዋለሁ 100% የእውነቴንና በግልጽነት በመነግራቸው ነገር ደስተኛ ይሆናሉ ኖ በእርግጥ አይወዱትም ግን አልዋሸውም ምክንያቱም በግልጽነት እውነቱን ስለነገርኳቸው ከነሱ ጋር እውነተኛ በመሆኔ ለኔ ያላቸው ክብር ይጨምር እንደሆነ እንጂ አይቀንስም ራሴን የተሻለ አድርጌ ለማቅረብ ወይም የሰራውትን ለመደበቅ ሰው አሻለም ዳር ስላልገኝም የሚዋሽ ወንድ በሚሰራው ነገርና በማንነቱ ዙሪያ ምቾት የማይሰማው ሰው ነው ራሱን የማያምንና የሚንተባተብ ሰው አማላይ መስሎ ይታያል ኖ ሴት ልጅ እንደምታምን ካወቀች በየትኛውም አጋጣሚ ምንም ቢፈጠር በማንኛውም ጊዜ ነገሮች የቱንም ያህል መጥፎ ቢሆኑም እንኳን እውነቱን እንደምትነግራት በአንተ ትተማመናለች ይሄ መተማመንና ግልጽነት ለየትኛውም ጤናማ ግንኙነት ጠንካራ መሰረት ነው ምክንያቱም አጋር እየዋሸች ይሁን አይሁን መቼም መብሰልሰል እንዳይኖርብህ አድርጎ የአእምሮ ሰላም ስለሚፈጥርልህ ነው ሁለተኛ ራስህን አታጋን ብዙ ወንዶች ራሳቸውን ይቆልላሉ የነገርያቸውን ትልቀት የአልጋ ላይ ችሎታቸውን ያላቸውን ኮልኮሌ ብዛትና ጥራት ምናምን አግነው መዘርዘራቸው በተወሰኑ ምክንያቶች መጥፎ ልማድ ነው አንደኛ እንዲጠበቅብህ ታደርጋለህ ራስህን ከሰቀልክ ደግሞ የሚጠበቅብህን ነገር ለማሟላት ትቸገራለህ ራስህ ባወራው ነገር አንሰ መገኘት አትፈልግም አይደል ሁለተኛ አጓጊ መሆንና በራሱ ጥረትና ፍላጎት ጊዜው ሲደርስ ምን አይነት ምርጥ ሰው እንደሆንክ ብታውቅ የተሻለ ነው ዋው ብታስብላት ምን መጠበቅ እንዳለባት አለማወቋ በራሱ የዛኑ ያለ አንተን የተሻልክ ያደርጋል ጉጉት ደግሞ ለፍቅር መሳሳብ ስሩ ነው አብዛኞቹ ወንዶች ሴቷን ለማስደመም ሲሞክሩና ራሳቸውን ሲያዋድዱ ይታያሉ ይሄም መንገድ ከአንዴም ብዙ ጊዜ ወንዶች ሲሞክሩ ታይታለች ምናልባትም እንዳልከው አይነት አሪፍ ወንድ ብትሆን እንኳን ከ10 9 ጊዜ ሴቷ አታምነም ምክንያቱም ካንተ በፊት ከቀረቧት ወንዶች አፍም ሰምተዋለች ስለዚህ ዝም ብለ እየደከምክ ነው ደግሞ በእኔ እናንተ መሃል ይቅርና በጣም ብዙ ሴቶች ወንዶቻቸው በ10 ሰከንድ ውስጥ ለሚጨርሱት ነገር ቀኑን ሙሉ ሲጎርሩና ሲፎክሩ እንደሚውሉ ያወሩኛል ይታይ እንግዲህ የስራ ኢንተርቪው ላይ እንዳሉን ካስታውስ ለምን ግጣሟ እንደሆን ካትንገራት ገጥማ አሳያት ሶስተኛ አሙቅልኝ አቱን በጣም ብዙ ወንዶች በሴቶች አካባቢ ሲሆኑ የሚያደርጋቸውን ያሳጣቸዋል ሴቷ እንድትፈልጋቸው የሆነ ነገር ማሳየት ያለባቸው ይመስላቸዋል ይሄንን ያዝልኝ ደቀ መዝሙሬ አንተ የማይረባ የሰርከስ ክላውን አይደለም እሺ ፍላጎት ለሷ ሾው ማቅረብ አይደለም እኝማ እኝኝ ሳቂልኝ አይነት ነገር መሆን የለበትም በጣም ብዙ ወንዶች አስደምማትና እንድትፈልጋ አድርግ የሚለውን ሐሳብ እስከ ጥግ ድረስ ይወስዱትና ክላውን መስለው ቁጭ ይላሉ የክላውንን አማርኛ ፍቺ ካወቅ በኮሜንት አስተውሰኝማ ደግሞ ልክ እሷን ማዝናናት ስራቸው እንደሆነ ቆጥረው የተከፈለው ተከፍሎ ለማስደሰት መቀነጣጠስ ይጀምራሉ የሚያደርጓት እያንዳንዷ ነገር ትኩረቷ ከነሱ ላይ እንዳይነሳ ለማድረግ በመጣር ላይ ያነጣጥራል ትርጉም ያለው ኮኔክሽን ከመፍጠር ይልቅ እሷን ማዝናናት አለማቸው ያደርጉትና መጨረሻ ላይ እንዳልሆኑ ሆነው ይወድቃሉ የምትፈልገው በፍቅር እንድትማረክበት መሆኑን አስታውስ እንደገና ደግሞ በየጊዜው ያጠናሃት መቀጠል አለበት ምክንያቱም የምትፈልጋት አይነት ሴትና ልክ መሆኗን ማወቅ አለበት አራተኛ ራስህን አታማርጥ ልብ አርግ ሴት አታማርጥ አይደለም ያልኩ ራስህን አታማርጥ ልጅቷን ልታጣት እንደምትችል ካላሰብክ ለማሸነፍም የሚጠበቅብህ ለማድረግ ዝግጁ አይደለም ማለት ነው አንዳንድ ወንዶች ማለት የፈለጉትን እያንዳንዷን ጥቃቅን ነገር እንኳን ሳይቀር በጭንቅላታቸው ውስጥ አናላይዝ ስለሚያደርጉት ፈዘው ይቀራሉ አባኪያ አስታውስ
ዴቲንግ ዘና የሚያደርግ ነገር ነው መሆን ያለበት እንጂ ተጨማሪ የጭንቀት ምንጭ አይደለም። አብራት ፈታ የምትላት ሴት እንጂ የቤት ስራ አይደለም የምትፈልገው። ለአንዳንድ ሴቶች ጥሩ ግጣም አለመሆንን መፍራት የለብም። ማን ያውቃል? ምናልባት እኮ እንዳንተ አይነት ወንድ የምትፈልግ ከሷ የባሰች የጨሰስ ጓደኛ ትኖራት ይሆናል እኮ። እንደ ማንኛውም ሰው ለመሆንና ለመቀላቀል መሞከር ጥሩ ላይሆን ይችላል። ሐሳብህ ላይ የመጣልህን ስትናገር ምናልባት መጀመሪያ ላይ ምቾት ላይሰማት ይችል ይሆናል። ግን ደግሞ ከላይ እንደጠቀስኩት እውነተኝነትህና ግልጸኝነትህ ያድናል። ድንጋጤዋና ግራ መጋባቷ ሲጠፋ ምን አይነት ሰው እንደሆንክ ትረዳና ካንተ ምን መጠበቅ እንዳለባት ታውቃለች። ማሳሰቢያ፣ ይሄ ማለት ሆን ብለህ በማይሆን ነገር እያስደነገጥክ ምቾት ንሳት ማለት አይደለም። ሐሳብ ላይ የመጣልህንና የሚሰማህን ነገር በል ማለት ብቻ ነው። እሷ ምን መስማት እንደምትፈልግ እያሰላሰልክ ራስህን በአይምሮ ስታማርጥ መቆየት ከጨዋታው ጎትቶ ሊያወጣና አሪፍ አጋጣሚዎች እንዲያመልጡ ሊያደርግ ይችላል። አሁን ባለንበት ዘመናዊ ዓለም ከሴቶች ጋር ለመግባባትና አሪፍ ማንነትን ለማሳየት ፈጣኑ መንገድ ሶሻል ሚዲያ ነው። አሪፍ ፕሮፋይል ካለ ጅንጀናውን ራሱ ያካሂድልሃል። አንተ አንድ ጣትህን ሳታነሳ ፕሮፋይል ብቻ 90%ቱን ስራ እየሰራ በዛ ያሉ ሴቶችን አይን ሊያሳርፍብህ ይችላል። አሪፍ ነው አይደል? ለማንኛውም ይህን ቪዲዮ አሁኑኑ ሰብስክራይብ እና ቻናሌንም ላይክ በማድረግ የሰፊው ማህበረሰብ አባሉን። በተጨማሪም ደግሞ ካዛኖቫ ሶል ላይ በማይኮስ ብራዘርሁድ ፕሮግራሜ ላይ እንገናኝና ብዙ ነገሮችን እንዳስሳለን። ቻው።